ሰላም ዩቲዩብ እንዴት ናችሁ? በሌላ ቪዲዮ ከች ብለናል። ዛሬ ደግሞ ለሳን ፍራንሲስኮ መለያ የሆነውን ጎልደን ጌት ብሪጅን አብረን ሄደን እናያለን ማለት ነው። ቀጥታ ወደ ቪዲዮ። ያው እንግዲህ ወደዛ እያመራን ነው። ዛሬ አየሩ ትንሽ ደመናማ ነው እዚህ ሳን ፍራንሲስኮ። ለነገሩ ዛሬ ብቻ ሳይሆን ይሄን ሳምንት አጠቃላይ ደመናማ ነው አየሩና እንደውም ይሄን 3 ቀን ይዘንባል ምናምን ነገር እያሉ ነው። እና ሆፕፉሊ እዛ ጋር ብሪጅ ጋር ስንደርስ ጥሩ የሆነ ቪው ይኖራል ብዬ ተስፋ አደርጋለሁ። ምክንያቱም አንዳንዴ ፀሐይ ካልሆነ ደመና ሲሆን ብሪጁ ጋር በጣም ብዙ ደመና ይከማቻልና ብረት ስለሆነ ያው ቪው እንደ ፀሐይ ሲሆን እንዳለው አሪፍ አይሆንም እና እስኪ አብረን ሄደን እናየዋለን። ኤኒዌይስ ሆፕፉሊ በደንብ ካፕቸር ላድርግ ሞክራለሁ። በጣም የጎልደን ጌት ብሪጅን ለማየት ቤስት የሚባል ቪው ጋር ነው መወስዳችሁ። ቦታው ባትሪ ስፔንሰር ይባላል እና ጎልደን ጌት ብሪጅን ማየት ለምትፈልጉ ሰዎች ሳን ፍራንሲስኮ አካባቢ ያላችሁ ባትሪ ስፔንሰር ብትሄዱ በጣም በቃ የብሪጁን ቤስት ቪው ታገኛላችሁ ብዬ አስባለሁ። እና ግን ያው በቪዲዮ ማሳያችሁ ሆኗል። ራሳችሁ እንግዲህ ትመርጣላችሁ ሌላ ቪው ፖይንት የሚመቻችሁ ከሆነ ማለት ነው። ቦታ ለማየት የምትመጡ ከሆነ እዚህ ጋር የሆነ ላይት አለና ይሄንን ላይት መጠበቅ አለባችሁ። ምክንያቱም ይሄ የምታዩት ታናል አንድ ታናል ነው። ሰው እኛ ስንቆም ከዛ በኩል የሚመጡት መኪኖች መጀመሪያ ማለፍ አለባቸው። ከዛ እነሱ ከወጡ በኋላ ነው ደግሞ እኛ የምንገባው ማለት ነው። ስለዚህ ያው አንዳንዴ ትራፊክ ላይኖር ስለሚችል ዝም ብላችሁ ቀጥታ እንዳትገቡ፣ ምክንያቱም ከሌላ መኪና ጋር ልትጋጩ ትችላላችሁ ፊት ለፊት ስለሆነ ማለት ነው። እና ጀስት እዚች ቦታ ላይ ተጠንቀቁ ለማለት ነው። አያችሁ ታናሉ እንግዲህ አንድ ታናል ነው። ለምን ሁለት እንዳላረጉት አይገባኝም። ላይክ ማለት እንደዚህ መሄድ አንድ እና ወደዛ የሚመለስ ሁለት ታናል ቢያደርጉት አሪፍ ነበርና ለምን አንድ ብቻ ወጥ አድርገው እየተጠባበቀን እንደምናልፍ አልገባኝም። እና ሁሌ በቃ እዚህ ቦታ ላይ ስመጣ በጣም ግራ ከሚገባኝ ነገር አንዱ የዚህ ታናል ጉዳይ ነውና ሰው እንዳልኳችሁ ድንገት እንኳን መኪና በሌለበት ሰዓት ብትመጡ ሜክ ሹር ላይክ ላይቱ ጋር መቆማችሁን እንዳትረሱ። ዋናው ቦታ ጋር ከመረሳችሁ በፊት ማለት ነው ባትሪ ስፔንሰር የሚባለው ቦታ ጋር ከመረሳችሁ በፊት አንድ ሌላ ስታፕ አለ። ከዛ ከመረሳችሁ በፊት እና ዙሬ ላሳያችሁ። ከቤተሰብ ጋር ፎቶ ምናምን ለመነሳት የምትፈልጉ ሰዎች ይሄ ቦታ በጣም አሪፍ ቦታ ነው። ያው መኪና ፓርኪንግ ምናምን ነገር እንደምታዩት አለ እና መኪናችሁን አቁማችሁ እዚህ ጋር ጥሩ ቪው ማግኘት ትችላላችሁ ማለት ነው። ለምታዩት ተራራ ጫፍ ላይ ነው ያለ ነውና ትንሽ ንፋስ ነገር አለ። ማይክ የማይሰማችሁ ከሆነ ያው ጎልደን ጌት ብሪጅን ከዚህ ጋር ማየት ትችላላችሁ። ያው እኛ ሞር እንቀርባለን ያው ላሳያችሁ በሚል ነገር ነው ይሄንን ስታፕ እና ብዙ ሰው ይሄኛውንም ስታፕ ስለሚወደው ላሳያችሁ በሚል ነገር ነው። ግን ዋናውን እዛ ጋር እንሄዳለን ማለት ነው። በጣም የምወደው የኔን ፓርት። እሺ ያው እኛ ያሰብነው ቦታ ጋር ደርሰናልና ፓርኪንግ ጋር ያለን እንደምታዩት በጣም የሚገርም ቪው ነው ያለው። ሰው እኛ እዛ ተራራው ጫፍ ላይ እዚህ ጋር ነው ወክ አድርገን የምንወጣው ማለት ነው። ምክንያቱም መኪና ከዚህ በኋላ ማለፍ አይችልም። እዚህ ጋር በቂ ፓርኪንግ አለ እንደምታዩት፣ አስፋልቱም ፓርኪንግ ስለሆነ እዚህ ጋር ለማቆም ምንም ያው እንዳታስቡ ስላችሁ ያው እንዳትፈሩ እዚህ ጋር ለማቆም ሰው ያው ወደ ተራራው ላይ እንውጣ ማለት ነው። ትንሽ የእግር መንገድ አላት ግን ያን ያህል አይደለም። ገፋ ቢል 5 ደቂቃ ምናምን ነገር ቢያስወጣችሁ ነው። ግን እንዳልኳችሁ ጎልደን ጌት ብሪጅን ማየት የምትፈልጉ ከሆነ በጣም ቤስት የሚባለው ይሄ ቪው ነው እና በጣም ለብሪጁ ቅርብ ስለሆነ ነው። በተለይ ለፎቶ ምናምን ነገር ፎቶ ፕሮግራም መነሳት ምናምን የምትፈልጉ ሰዎች ካላችሁ ወር ለሰርግም ሊሆን ይችላል ለምንም ነገር ለተለያየ ምክንያት መነሳት ለምትፈልጉ ሰዎች ይሄ ቪው ፖይንት በጣም አሪፍ ነውና ያው ዛሬ ደመናማ ስለሆነ የመጨረሻ ነው የበረደው። ጃኬት አድርጌ ራሱ ንፋስ አይደለም። እስኪ እየደረስን ነው። ቤቱ ጋር ነው መግቢያው። ዘጉት እንዴ? ከመጣሁ በጣም ቆይቻለሁና እኔ እኮ ዘግተውት ይሆናል። አያፉ በስሙ ተመልከቱት። ይሄ ፓርት ያው ብሪጁን ክሮስ ካረጋችሁ በኋላ ነው። ብሪጁን ክሮስ ካረጋችሁ በኋላ በዚሁ ጋር ነው የምትወጡት ማለት ነው።
በስማ የእግር መንገዷ ማለት ነው የዋዛ አይደለችም ያምር እንዳትንቋት ተራራ ስለሆነ በቃ እንዳለ ዳገት ነው የምትወጡትና መሬቱ በዛ ላይ በጣም ድንጋይ ነው ወላችሁ ኦሬዲ ላበላቦኛለሁ ግን እየደረስን ነው አይዟችሁ ልበላችሁ እኔ ሆነ እየወጣለሁት አይዟችሁ ልበላችሁ ደርሻለሁ እንግዲህ ተዘጋጃችሁ 1 2 3 ቁጥርና ማለት ነው ካሜራውን አዞረዋለሁ እንደምትወዱ ተስፋ አደርጋለሁ እሺ 1 2 3 እሺ ተመልከቱት ይሄንን ቪው እና እስኪ ንገሩኝ አሁን ከዚህ የተሻለ የጎልደን ጌት ብሪጅ ቪው እንዲል ታገኙ ትችላላችሁ ባይ ዘ ዌይ እነኚህ የምትመለከቷቸው ቁልፎች ሰዎች ያስቀመጧቸው ቁልፎች ናቸው ስማችሁን ትጽፉበትና ቁልፉ ላይ ለምሳሌ ይሄን ላሳያችሁ D+G ይላል እንግዲህ ስማቸው ማን እንደሆነ አላውቅም እና ሁሉም ሰው የየራሱን ስም ያስቀምጥና ለምሳሌ እዚህ ጋር ኤንጀል ሚል ስም አለ ሶ ስማችሁን ቁልፍ ላይ ታስቀምጡና ማለት ነው እዚህ ጋር ታስቀምጣላችሁ እነኚህ በጣም ለረጅም አመታት ሰዎች ሲያደርጓቸው የነበሩ ነገሮች ናቸውና ለምሳሌ አንዳንዱ ቁልፎች ብታዩት 20 አመት ምናምን ሆኗቸዋል እዚህ ቦታ ላይ ተቀምጠውና ሰው ለቀጣይ ጀነሬሽን ነገር እንደ ማስታወሻ ነገር ነው ያስቀምጡ ሰው የሚሄዱትና ያው እንግዲህ ከቤተሰብ ጋር መታችሁ ከፍቅረኛም ካላችሁ ከፍቅረኞቻችሁ ጋር መታችሁ ስማችሁ ማኖር የምትፈልጉ ከሆነ ጎልደን ጌት ብሪጅ ጋር እንደዚህ ማድረግ ትችላላችሁ ማለት ነው እና በጣም ብዙ ቁልፍ ነው ያለው አክቹሊ በስማ ተመልከቱት የቁልፍ ማት ይሄ ሁሉ የምትመለከቱት እያንዳንዱ እንግዲህ ሰው ነው ይሄ ሁሉ ሰው መጥቶ ነበር ማለት ነው ባጭው እዚህ ቦታ ላይ እንደኔ አይነቱ ደግሞ አለ ቁልፍ ምንም ነገር ሳይቶ የሚሄድ የሆኑ ሰዎች ወረታች ወርደው አይቻቸው ነበርና ቤት በኩል እንደወረዱ አላውቅም ከዚህ በታች መውረድ ትችላላችሁ ግን አይ ቲንክ መንገዱን አልፈነዋል መሰለኝ ይኸውላችሁ እዚህ ጋር ሰው አለ አይታችሁ ከስር ቤት በኩል እንደወጡ ዜሮ ነው እንግዲህ ያው እንግዲህ ወደ ጎልደን ጌት ብሪጅ መምጣታችን ካልቀረ ያው ስለ ጎልደን ጌት ብሪጅ በጣም አስገራሚ የሆኑ ነገሮችን የተወሰኑ ነገሮችን ልንገራችሁ የመጀመሪያው እንግዲህ ቀለም ነው ቀለም እንዳያችሁት የሆነ ወደ ጎልደንነትም ወደ ቀይነትም የሚጠጋነት ቀለም አለውና ብሪጁ መጀመሪያ ሲሰራ ቀለሙ እሱ አልነበረም የታሰበው ጥቁርና ቢጫ ነበር የታሰበው መጀመሪያ ላይ ነው ያው ይሄኛውን ቀለም ያዘው በስህተት ምክንያት ነው በኮንስትራክሽን ጊዜ በተፈጠረ ስህተት ምክንያት ይሄ ቀለም ሊቀባ ችሏልና ግን ያው ሰዎች ከዛ በኋላ ይሄንን ቀለም በጣም ወደውት እንግዲህ ይሄ ብሪጅ ከተሰራ ኦልሞስት ከ100 አመት ምናምን በላይ ሆኖታልና እስከዛሬ ድረስ ያው ይሄንን ቀለም ይዞ ቆይቷል ማለት ነው ሌላ ደግሞ በጣም አስገራሚ ነገር ይሄ ብሪጅ ሙቀት በሚሆንበት ሰዓት የመለጠጥ ባህሪ ያለው ወደ ጎን ይሰፋል እና ቀዝቃዛ በሚሆንበት ሰዓት ደግሞ ኮንትራክት የማድረግ ጸባይ ያለው እና በጣም የሚያስደንቅ የኢንጂነሪንግ ስራ ነው ለመናገር ያው ሶስተኛ ከዛ ውጪ ደግሞ እንዳያችሁት ብሪጁ የየራሱ የሆነ ኬብሎች አሉት እና ያው የተወጠረበት ማለት ነው እና ከሩቅ ሆናችሁ ስታዩት ያ ኬብል አንዳንድ ወጥ ኬብል ነው የሚመስለው ግን ያ ያንዳንዱ ኬብል ወደ 27700 የሚሆኑ ትንንሽ ኬብሎች በውስጡ አሉት እና 27000 የሚሆኑ ኬብሎች አንድ ላይ እያደረጉ ነው አንዱን ኬብል እየሰሩት የነበረው ማለት ነው ከዛ ውጪ እንግዲህ ወደ ጎን ብቻ ሳይሆን ወደታችም ለምሳሌ የሆነ ሰዓት ላይ የጎልደን ጌት ብሪጅን የሆነ በዓል ለማክበር አይ ቲንክ በቶኛ አመቱን ይሁን ለማክበር በጣም ወደ 100,000 ምናምን የሚሆኑ ህዝቦች ያው ብሪጁ ላይ ተገኝተው ነበርና የዛ ሳሌ ብሪጁ ከብዶት ስለነበር ያው ተለጥጦ ነበር ማለት ነው ወደታች ይረግባል መርገብ ይችላል እና ናቹራል ነው ከብዶት ምናምን ነገር አይደለም ሲሰራ እንደዛ ተደርጎ ስለተሰራ ነው ያው ሳን ፍራንሲስኮም እንደምታውቁት ከሆነ በኤርዝኩዌክ በጣም ነው የምትታወቀውና ያው ለኤርዝኩዌክም እንዲቋቋም
ተደርጎ ነው የተሰራው ማለት ነው። ያው የተወሰነ ነገር ስለ ብሪጁ ልንገራችሁ ብዬ ነው። ሆፕፉሊ ወዳችሁታል ብዬ ተስፋ አደርጋለሁ። እንግዲህ ወደ መኪናችን እንመለሳለን። ሌላ አሪፍ ቪው ፖይንቶች ካሉ ለማሳየት ሞክራለሁ። ያው እንግዲህ ይሄንን ዳገት ስትወጡ ማለት ነው ያው ትልልቅ ሰዎች ልትኖሩ ትችላላችሁ ወይም ልጆችም ሊኖሩ ይችላሉና ያው ከደከማችሁ እዚህ ጋር መቀመጫዎች አስቀምጠዋል። ቁጭ ብላችሁ ትንሽ አረፍ ብላችሁ በጣም አሪፍ ቪው አለና እቺን ቪው እንግዲህ ያያችሁ ትንሽ አረፍ ብላችሁ ያው ዳገቱን መውጣት ትችላላችሁ። እና እውነት ለመናገር ትንሽም የራሳችሁ ታይም ምናምን ነገር የሚያስፈልጋችሁ ከሆነ በቃ ቁጭ ብሎ ለመመሰጥ ምናምን በጣም አሪፍ የሆነ ቦታ ነው። እሺ ቤተሰብ ያው የዛሬ ቪዲዮ ይህን ይመስል ነበር። ያው ጎልደን ጌት ብሪጅን እንግዲህ ሳን ፍራንሲስኮ እየኖርኩ ጎልደን ጌት ብሪጅን እንዴት ሳላሳያቸው በሚል ነገር የተሰራ ቪዲዮ ነው። ሆፕፉሊ ወዳችሁታል ብዬ ተስፋ አደርጋለሁ። ይህንን ቦታ መታችሁ ማየት የምትፈልጉ ከሆነ ስሙንና አድሬሱን ከስር ቪዲዮ ላይ አስቀምጥላችኋለሁ ማለት ነው። ያው በሆነ አጋጣሚ እንኳን ሳን ፍራንሲስኮ ድንገት ከመጣችሁ ይህንን አሪፍ የሆነ ቦታ ይህንን አሪፍ የሆነ ቪው ማየት ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ይመቻችሁ። መልካም